አባ አባ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የሥርዓተ ቤተ ክርስቲያን ቲዩብ ተከታታዮች ዛሬ ደግሞ ይዤላችሁ የመጣሁት 16ቱ የሥጋ ፍሬዎች የሚባሉት እነማን ናቸው? 9ኙ የመንፈስ ፍሬዎች የሚባሉትስ እነማን ናቸው? የሚሉትን ይሆናል። 16ቱ የሥጋ ፍሬዎች የሚባሉት አንደኛ ዝሙት፣ ሁለተኛ እርኩሰት፣ ሶስተኛ መዳራት፣ አራተኛ ጣዖት ማምለክ፣ አምስተኛ ሟርት፣ ስድስተኛ ጥል፣ ሰባተኛ ክርክር፣ ስምንተኛ ቅናት፣ ዘጠነኛ ቁጣ፣ አስረኛ አድመኝነት፣ 11ኛ መለያየት፣ 12ኛ መናፍቅነት ወይም መጠራጠር፣ 13ኛ ምቀኝነት፣ 14ኛ መግደል፣ 15ኛ ስካር፣ 16ኛ ዘፋኝነት። እነዚህ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 20 የምናገኛቸው ናቸው። እነዚህ በሙሉ 16ቱ የሥጋ ፍሬዎች ተብለው ይጠራሉ። ይህን የምናገኘው ገላትያ ምዕራፍ 5 ከቁጥር 20 ይሆናል። 9ኙ የመንፈስ ፍሬዎች የሚባሉትስ እነማን ናቸው? አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ቸርነት፣ አራተኛ ሰላም፣ አምስተኛ ትዕግስት፣ ስድስተኛ በጎነት፣ ሰባተኛ እምነት፣ ስምንተኛ የዋህነት፣ ዘጠነኛ ራስን መግዛት። እነዚህ 9ኙ የመንፈስ ፍሬዎች ተብለው ይጠራሉ። ይህን የምናገኘው የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 22 ላይ እነዚህ እናገኛቸዋል። እነዚህ 9ኙ የመንፈስ ፍሬዎች ናቸው። እነዚህን በተግባር ብንፈጽም ሰማያዊ ክብር የምናገኝ ይሆናል። እነዚህን የሥጋ ፍሬዎችን ደግሞ ልንተው ይገባል። በተለይ አሁን ዘፋኝነት እንደው ዘፋኝነት ኃጢአት አይደለም እያሉ ብዙ ሰዎች ሲናገሩ ሰማለሁ። ይሄ ልክ አይደለም። ከ16ቱ የሥጋ ፍሬዎች ውስጥ አንዱ ዘፋኝነት ነው ማለት ነው። ይሄ ዘፈን ደግሞ የኃጢአት ክፍል ነው ማለት ነው። ስለዚህ ከዘፈንነት ብንወጣ መልካም ነው እላለሁ። ሌላ እስቲ ቅዱስ ዮሐንስ አፈወርቅ ምን አለ? እንዲሁ ለሕይወታችን ጠቃሚ የሆኑ ትምህርቶች አሉትና እስኪ እንያቸው። በድህነትና በረሃብ የሚሰቃዩ ሰዎች እንደ 3 ደቂቅ ናቸው ይላል። ድህነት ሲኖር ረሃብ ሲኖር እንደ 3 ደቂቅ በእሳት እንደ ገቡት እንደ 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል እንደሚባሉት ነው። ድህነትና ረሃብ፣ ድህነት ካደረብን ረሃብ ካለ እንደ 3 ደቂቅ ናቸው ነው። ከድህነት የበለጠ ምን እሳት አለ? ከረሃብስ የሚመልጥ ምን ነበልባል አለ? ይላል ቅዱስ ዮሐንስ አፈወርቅ። ድህነትና ረሃብ ራሱ እንደ 3 ደቂቅ ነው። ድህነት ከድህነት የበለጠ ምን እሳት ይኖራል? ከረሃብስ የበለጠ ምን ነበልባል አለ? ድህነትም ረሃብም ራሱ እንደ 3 ደቂቅ እንደ እሳትና እንደ ነበልባል ነው። ስለዚህ ድህነትና ረሃብ ራሱ ጸጋን ያሰጣሉ፣ እንደ 3 ደቂቅ ያደርጋል ነው። 3 ወጣቶች እሳት ውስጥ ሆነው እንደዘመሩ በመከራ ውስጥ ሆኖ ፈጣሪን የሚያመሰግን ሰው የመከራውን እሳት ውሃ ይሆንለታል። 3 ወጣቶች እሳት ውስጥ ሆነው እንደዘመሩ በመከራ ውስጥ ሆኖ ፈጣሪን የሚያመሰግን ሰው በመከራ ውስጥ ሆኖ በችግር ውስጥ ሆኖ በስቃይ ውስጥ ሆኖ ፈጣሪን የሚያመሰግን ሰው የመከራውን እሳት ውሃ ይሆንለታል። ለድሆች ምጽዋትን የሚሰጥ ሰው ደግሞ 3 ደቂቅን ከእሳት የታደገው የእግዚአብሔር መልአክን ይመስላል። ለድሆች ደግሞ ምጽዋትን የሚሰጥ ለተቸገሩት የሚያበላ ለተጠሙት የሚያጠጣ ሰው ደግሞ ምን ይመስላል? 3 ደቂቅን ከእሳት ያወጣ የእግዚአብሔርን መልአክ ይመስላል። ስለዚህ ለድሆች ብንሰጥ፣ ለተራቡት ብናበላ፣ ለተጠሙት ብናጠጣ መልካም ነው። አንድ ሰው እኔ ክርስቲያን ነኝ ሲል በአንድ ቃል ዜግነቱንና ቤተሰቡን ስራውን ጠቅልሎ ተናገረ ማለት ነው።
የሚያምን ሰው ከሰማያዊት ኢየሩሳሌም በቀር ምድራዊ ከተማ የለውም። ከተማችን፣ ኑሯችን ሰማያዊ ከተማ ናት። ምድራዊ ከተማ ልትሆን አይገባም። በትንንሽ ነገሮች ማመስገን ከለመድ ትንንሽ ነገሮች ብዙ ስለሆኑ ሕይወትህ ምስጋና ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ